በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው በረመዳን ውስጥ ያሉ ሁለት እጅግ በጣም ውድ የሆኑ የዱዓ ወቅቶችን ላመላክቶ ምኞቶ እንዲሳካ ከፈለጉ ምርጥ አጋጣሚዎች ናቸውና በጥሞና ይከታተሉ። የአላህ መልእክተኛ ሆይ ይበልጥ ተሰሚነት ያለው ዱዓ የትኛው ነው በማለት አቡ ኡማማ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ጠየቁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሌሊት ክፍል በመጨረሻው 1/3 የሚደረግ ዱዓ በማለት መለሱ። ይህ ማለት ከፈጅር ሰላት ቀደም ብሎ ያለው ወቅት ነው። ይህ ጊዜ ለምን የተለየ ሆነ? ምክንያቱም አላህ ሱብሓነሁ ወተዓላ በዚህ ሰዓት የባሮቹን ጥያቄ ለመመለስ የበለጠ ቅርብ እንደሚሆን ቃል ገብቷልና። ምክንያቱም ይህ ሰዓት ብዙዎች ቸልተኛ የሚሆኑበት እንቅልፍ ላይም የሚሆኑበት ወቅት ነው። በዛ ላይ ከፍራሻችን ምቾት ላይ መነሳትና በዚህ ወቅት ዱዓ ማድረግ ቀላል አይደለም። ይህን ለመስራት የጠራ ኢኽላስና ጥልቅ የሆነ ፍላጎት ያስፈልጎታል። ይህን ለመስራት አይችሉም አላህ በዚህ ሰዓት የሚማጸኑትን እንደሚቀበል ካልተማመኑና እርግጥ ካላሉ በቀር። በዚህ ሰዓት ፍጹም መነሳት አይችሉም እርሶ ፍላጎትና ምኞቶ እንዲሳካለው ጥልቅ ጉጉት ከሌለው በስተቀር። በዚህ የሌሊት ክፍል ካሉበት ምቾት መላቀቅ አይችሉም ከልቦ ተጸጽተው የአላህን ምህረት ቢፈልጉ እንጂ። እናም የጠራ ኢኽላስ ጥልቅ ፍላጎት ኖሮት ይህን ሰዓት ከፍራሾ መላቀቅ ከቻሉ አላህ በጎ ምላሽ እንደሚሰጠው ቃል ገብቷል። አላህ ሱብሓነሁ ወተዓላ ማን ነው የሚለምነኝ ፍላጎቱን የማሟላለት በማለት ይጠይቃል። አላህ ሱብሓነሁ ወተዓላ በዚህ ሰዓት የሚጠይቁትን ሁሉ ሊሰጠው ቃል ገብቷል። አላህ እንዲህ ብሏል፣ ማን ነው የሚጠይቀኝ ፍላጎቱን የምሰጠው? አላህ ሊምሮ ቃል ገብቷል። እርሶ በዚህ ሰዓት ምህረቱን ከተማጸኑ እርሱም ይላል፣ ማን ነው ምህረቴን የሚሻ እኔ የምምረው? ስለዚህ ይህ ሰዓት ሊያመልጦ የማይገባ ልዩ ሰዓት ነው። ይህ ድል በረመዳን ብቻም አይደለም። ይህን ወር ልዩ የሚያደርገው ሰዓቱን የበለጠ ውድ ስለሚያደርገው ነው። ከረመዳን ውጪ ካለው አንፃር ስናይ በረመዳን ይህን ወቅት ማግኘት ቀላል ነው። ምክንያቱም ስሁር ለመመገብ ይነሳሉና። ስሁር መመገብ ሱና ነው። ነብዩ መሐመድም ሰለላሁ ዐለይሂ ወሰለም አበረታተዋል ስሁርን መመገብ በረካ ነው በማለት። ስለዚህ በአንድ ብርጭቆ ውሃም ቢሆን ስሁር እንዳያመልጦ። ስሁር መመገብ እጅግ አስፈላጊ ነው። ምክንያቱም ጥንካሬ በመስጠት ቀኑን በሙሉ አላህን እንዲገዙ ብርታት ይሰጦታልና ለሰላት፣ ለቁርአን፣ ለዚክርና ለሌሎችም ኢባዳዎች። በረመዳን በእጅጉ የተራበሰው ኢባዳዎችን ማከናወን አይችልም። ንቃት ይጎድለዋል፣ የኢባዳ ስሜት አይኖረውም። እናም ረመዳን ከምግብና ከመጠጥ ብቻ መራቅ አይደለም፣ መጥፎ ንግግርና አጓጉል ባህሪ ማስወገድንም ይጨምራል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከመካከላችሁ አንዳችሁ ከተሰደበ በአንዳች ጉዳይ ከተበሳጨ ኢኒ ሷኢም እኔ ጾመኛ ነኝ ይበል። ስሁር የሚረዳውትም ለዚሁ ነው። ምክንያቱም ከከፋ ረሃብ ይከላከልልዎታልና። ረሃብ መጥፎ ባህሪያት እንዲያገርሹ በማድረግ መልካም ምንዳውትን ይሸረሽርቦታል። ስለዚህ ለስሁር መነሳቶን ፍጹም እንዳይዘነጉ። ከሱብሂ ጥቂት ደቂቃዎችን ቀደም ብሎ በመነሳት ለዱዓና ለኢስቲግፋር ጊዜ ይስጡ። በዚህ ውድ ሰዓት የበለጠ ዱዓ ለማድረግ ጉጉ የሚያደርጉ ሌሎች ተጨማሪ ምክንያቶችን ልንገሮ። ቁርአን ላይ አላህ መልካም ባሪያዎቹን ሲያወድስ እንዲሁም ልዩ የሚያደርጋቸውን ባህሪ ሲጠቅስ እነሱ ከንጋት በፊት ምህረቱን የሚለምኑት ናቸው ይላል። ሌላው ዱዓ ለማድረግ የተመረጠ ሰዓት የሚባለው ከመግሪብ ሰላት አስቀድሞ ያለው ጊዜ ነው። ረሃቡም ጥማቱም የሰውነታችን ድካምም
አቅማችንን በሚፈታተንበት ሰዓት ማለት ነው። በዚህ ሰዓት አላህ የለገሰውት መሰረታዊ ፍላጎቶች ሲጎሉ ምን ያህል ደካማ እንደሆኑ አቅም እንደሌለውትም ይረዳሉ። በዚህ ወቅት ነው እንግዲህ ከምን ጊዜውም በተለየ ሁኔታ ነፍሶ መተናነስ የሚሰማት። አላህም እንዲህ ይላል፣ ጌታችሁን ተዋርዳችሁ በድብቅም ለምኑት። ነገር ግን ብዙዎች በዚህ ሰዓት ለኢፍጣር በመዘጋጀት ይጠመዳሉ። በዚህ የተነሳ ይህን ውድ ሰዓት አያስተውሉትም። በተለይ ውድ እህቶቼ እስቲ በዚህ ረመዳን ዱዓና ኢስቲግፋር ለማድረግ ከኢፍጣር በፊት ሽርጉዶን ለደቂቃዎች ቆም አድርገው ዱዓና ኢስቲግፋር ያድርጉ። አላህ ከረመዳን የተባረኩ ሰዓቶች ውስጥም የተጠቀሙ ያድርገን። አሚን። እውን ይህ ቪዲዮ ምርጥ የዱዓ ሰዓቶችን ለመጠቀም ጉጉ እንዲሆኑ አድርጎታል? አዎ ካሉ ይህን ቪዲዮ ሼር በማድረግ ከአጅሩ ተቋዳሽ ይሁኑ። በቀጣይም ተመሳሳይ ቪዲዮዎችን ለማግኘት ከስር ያለውን ሊንክ በመጫን ሰብስክራይብ ያድርጉ።